ሰላም እንኳን በደህና መጣችሁ። አዲስ ሀገር ውስጥ ኑሮ ስንጀምር ታውቃላችሁ ከሰዎች ጋር መግባባት መጀመሪያ ላይ ትንሽ ፈታኝ ሊሆን ይችላል። ግን አታስቡ፣ በዚህ ገለጻችን ላይ የመጀመሪያ ንግግሮችን በቀላሉ ለመጀመር የሚረዱ ቁልፍ የእንግሊዝኛ ሐረጎችን አብረን እናያለን። ይሄ በራስ መተማመንን ለመገንባት የመጀመሪያውና ትልቁ እርምጃ ነው። ያው አዲስ ቦታ ላይ ስንሆን ትንሽ መጨነቅና ግራ መጋባባት በጣም የተለመደ ነገር ነው። ግን በፍጹም አትጨነቁ። ይሄ እኮ ምቾት እንዲሰማን የሚያደርገው የመጀመሪያው እርምጃችን ነው። አዲሱ ጉዞ በአንድ ቃል ነው የሚጀምረው። እሺ፣ ክፍል 1 ላይ ደርሰናል። ከቤት ስንወጣ የምንወስዳቸው የመጀመሪያ እርምጃዎች። እስኪ እንዲህ ብለን እናስብ። ለመጀመሪያ ጊዜ ከቤታችን ወጣን እና ድንገት ከአዲስ ጎረቤት ጋር ፊት ለፊት ተገናኘን። የመጀመሪያ ቃላችን ምን ይሆን? እንግዲህ በጣም ቀላልና ወዳጃዊ መንገድ ሄሎ ወይም ሃይ ማለት ነው። ሁለቱም አማርኛ ላይ ሰላም እንደማለት ናቸው። የትኛውንም አይነት ንግግር ለመጀመር በጣም ምርጥ ናቸው። እስኪ አብረንም በለው። ሄሎ፣ ደግሚ ሄሎ። ሌላኛው ደግሞ ሃይ፣ በጣም አጭርና ቀላል ሃይ። በጣም ጥሩ። እሺ፣ ሰላም አልን። ከዛስ ቀጣዩ እርምጃ ደግሞ ደህንነታቸውን መጠየቅ ነው። እናም እንዲህ እንላለን፣ ሃው አር ዩ? ይህ ማለት እንዴት ነህ ወይም እንዴት ነሽ ማለት ነው። ለመልሱ ደግሞ አብዛኛውን ጊዜ ፋይን ወይም ጉድ የሚል ነገር ነው የምንሰማው ወይም ምንለው። ትርጉሙም ጥሩ ወይም ደህና እንደማለት ነው። አሁን ይችን ነገር በደንብ ልብ እንድትሉልኝ ይፈልጋለሁ። በጣም ጠቃሚ የባህል ነጥብ ነች። በአሜሪካ ባህል ሃው አር ዩ የሚለው ጥያቄ ልክ እንደ ሌላ ሰላምታ ነው እንጂ የግድ ስለ ሕይወታችን በዝርዝር እንድናወራ ተጠይቀን አይደለም። ስለዚህ ፋይን ቴንክ ዩ የሚለው አጭር እና ቀላል መልስ ፍጹም ትክክል እና በጣም የተለመደ ነው። ይህንን እንዳትረሱ። በጣም ጥሩ። አያችሁ አይደል? ሰላምታ ተለዋወጥን። አሁኑ ያገኘነው ሰው ደግሞ በጣም ወዳጃዊ ይመስላል እና ለመተዋወቅ ፈልገናል። እራሳችንን እንዴት ነው የምናስተዋውቀው? ቀላል ነው። የአንድን ሰው ስም ለመጠየቅ what is your name እንላለን። መልስ ለመስጠት ደግሞ my name is ብለን ክፍት ቦታው ላይ የራሳችንን ስም እናስገባለን። ስሜ ነው ማለት እኮ ነው። ለምሳሌ my name is Aster እላለሁ። ከዛ ደግሞ ቀጥሎ የሚመጣው ተፈጥሯዊ ጥያቄ where are you from የሚለው ነው። ይሄም ከየት ነህ ወይም ከየት ነሽ ማለት ነው። መልሱ ግልጽ ነው። በኩራት I'm from Ethiopia እንላለን። ከኢትዮጵያ ነኝ። እሺ፣ ተዋወቅን። ንግግሩን ደግሞ በጥሩ ሁኔታ ለመዝጋት አንድ ምርጥ ሐረግ አለ። nice to meet you። ይሄ ማለት ስለ መገናኘታችን ደስ ብሎኛል ማለት ነው። በጣም ወዳጃዊ እና ትሁት ያደርጋል። እሺ፣ ታሪካችን ይቀጥላል። ከጎረቤታችን ጋር ተዋውቀን አለፍን። አሁን ደግሞ እስኪ ሱቅ ውስጥ እንዳለን ወይም መንገድ ላይ መረጃ መጠየቅ እንደፈለግን እናስብ። ምን እንላለን? ሱቅ ውስጥ ገብተን አንድ ዕቃ አይናችን ውስጥ ገባ። ዋጋውን እንዴት ነው የምንጠይቀው? በጣም ቀላል። ዕቃውን እያመለከተን how much እንላለን። ይሄ ማለት ስንት ነው ማለት ነው። በቃ። ሌላው በጣም የተለመደ ጥያቄ ደግሞ ሰዓት መጠየቅ ነው። what time is it? ሰዓት ስንት ነው ማለት ነው። ይሄ እኮ ከማናውቀው ሰው ጋር ንግግር ለመጀመር እና እንግሊዝኛችንን ለመለማመድ በጣም ጥሩ አጋጣሚ ነው። እሺ፣ አሁን ደግሞ ሁለት በጣም ኃይለኛ ቃላትን ልንገራችሁ፣ ፕሊዝ እና ቴንክ ዩ። በአማርኛ እባክህ፣ ሽ እና አመሰግናለሁ ማንኛውንም ግንኙነት በጣም ትሁትና ደስ የሚል ያደርጉታል። ሁሌም ለመጠቀም ሞክሩ። እሺ፣ አሁን ደግሞ ብዙዎቻችንን ወደሚያስጨንቀን ነገር እንምጣ። አንድ ሰው የሆነ ነገር ሲናገር ካልገባንስ፣ ግራ ስንገባስ፣ በፍጹም አትጨነቁ። ይህንን ሁኔታ በብልሃትና በበራስ መተማመን የምንወጣበት መንገድ አለ። እውነቱን እንነጋገር። በውይይት መሃል የተባለውን ነገር ድንገት ታፍቶብን ግራ ተጋብተን አናውቅም? ሁላችንም እናውቃለን።
በጣም የተለመደ ስሜት ነው። መፍትሄው ደግሞ ከምናስበው በላይ በጣም ቀላል ነው። እና መፍትሄው ይሄ ነው። ግራ ከመጋባትና ዝም ከማለት ይልቅ ይችን የ3 ደረጃ ስልት ተጠቀሙ። ደረጃ 1 በእርጋታ sorry I don't understand ማለት፣ ትርጉሙ ይቅርታ አልገባኝም። ደረጃ 2 በትህትና can you repeat please ብሎ መጠየቅ፣ እባኮትን ይደግሙልኛል። እና ደረጃ 3 እንደገና ማዳመጥ፣ 2 ጊዜ መጠየቅ ምንም ችግር የለውም። ዋናው ነገር መግባባት ነው። አንዳንዴ ደግሞ ከማብራሪያ በላይ እርዳታ ያስፈልገናል። ለምሳሌ መንገድ ቢጠፋብን በቀጥታ I need help ማለት እንችላለን። እገዛ ፈልጋለሁ። ይህ በጣም ቀጥተኛ እና ግልጽ መልእክት ያስተላልፋል። እሺ፣ የቀን ውሏችን ታሪክ ሊጠናቀቅ ነው። ሰላም አለን፣ ተዋወቅን፣ ጠየቅን። አሁን ደግሞ አንድን ግንኙነት በትህትና እንዴት እንደምንዘጋ አብረን እንይ። ለመሰናባበት 2 የተለመዱ መንገዶች አሉ። አንደኛው ጎድባይ ነው። ይሄ ደህና ሁን እንደማለት ሲሆን ትንሽ ይፋዊ ነው፣ ፎርማል ነው። ሌላኛው ደግሞ ሲዩ አያሃለሁ ወይም እንገናኛለን እንደማለት ነው። ይሄኛው ደግሞ የበለጠ ተጋቢና በቅርቡ እንደምንገናኝ ያሳያል። ይህንን ሁሉ የመማር ሂደት ስናጠቃልል አንድ በጣም አውናታዊ ቃል ይዘን እንሂድ። ዶንት ወሪ፣ አትጨንቅ። ይህን ለሌላ ሰው ብቻ ሳይሆን ለራሳችንም የምንለው ነው። ቋንቋ መማር ጊዜ ይወስዳል። ስለዚህ ለራሳችን መታገስ አለብን። በጣም ጥሩ ስራ ሰርተናል። ዛሬ ምን ያህል ነገር እንዳየን እስኪ በፍጥነት እንከልስ። ቀላል ሰላምታዎችን ተምረናል። ራሳችንን እንዴት እንደምናስተዋውቅ አይተናል። ቁልፍ ጥያቄዎችን፣ እርዳታ እንዴት በድፍረት እንደምንጠይቅ እና በትህትና እንዴት እንደምንሰነባበት በደንብ ተመልክተናል። ይችን ነገር ግን ሁሌም እናስታውስ፣ በራስ መተማመን በአንድ ጀንበር የሚመጣ ነገር አይደለም። ከእያንዳንዱ ንግግር ጋር ቀስ በቀስ እያደገ የሚመጣ ነገር ነው። ስለዚህ ዋናው ነገር ምንድን ነው? ውጪ ወጥቶ የተማሩትን መለማመድ ነው። አትፍሩ። እንግዲህ የዛሬው ገለጻችን ለዕለት ተዕለት ግንኙነታችሁ በጣም እንደሚጠቅማችሁ ተስፋ አድርጋለሁ። ለተጨማሪ እንደዚህ አይነት ጠቃሚ ምክሮች ቻናላችንን ላይክ እና ሰብስክራይብ ማድረግ በፍጹም እንዳትረሱ። አብራችሁ